ሰላም እንዴት ናችሁ? አብሮድ ስቴሽኖች ነን። የዛሬ ቪዲዮ በተለይም ስለ ቪዛ ማመልከት ሳይጨነቁ መጎብኘት ለሚፈልጉ ኢትዮጵያውያን ነው። ከመጀመራችን በፊት ለዚህ ቻናል አዲስ ስለሆናችሁ ላይክ፣ ሰብስክራይብ ማድረጋችሁ አትርሱ። ባለፈው ቪዲዮአችን በኢትዮጵያን ፓስፖርት በቀላሉ መሄድ የሚቻልባቸው ሀገሮች አይተን ነበር። ከነዛ ሀገሮች ዛሬ የምናየው ሶስቱ አስደናቂ ከቪዛ ነፃ መዳረሻዎችን ልዩ የሚያደርጋቸውን እና እዛ ሄዶ ማየት የምትችሉትን ወይም መጎብኘት የምትችሉትና ቆንጆ ቦታዎችን የምናይ ይሆናል። ከነዛ ሀገሮች የመጀመሪያ መዳረሻችን ኬንያ ስትሆን ኬንያ ኢትዮጵያውያን የሚጎበኟቸው በጣም ቀላልና ተወዳጅ ከሆኑ ሀገሮች አንዷ ነች። በኢትዮጵያን ፓስፖርት በኬንያ ያለ ቪዛ እስከ 90 ቀናት ድረስ መቆየት የሚችሉ ሲሆን ኬንያ በዱር እንስሳትና በተፈጥሮ ውበት በዓለም ታዋቂ ከሆኑ ሀገሮች መካከል ዋነኛዋ ነች። ከዋነኛ መስህቦች አንዱ የማሳይ ማራ ብሔራዊ ሪዘርቭ ሲሆን እንደ አንበሳ፣ ዝሆኖች፣ ቀጭኔዎች፣ የሜዳ አህያ እና ጎሾች ያሉ እንስሳት ማየት ይችላሉ። በዓመቱ በትክክለኛው ጊዜ ከጎበኙ በዓለም ላይ ካሉት እጅግ አስደናቂ የተፈጥሮ ክስተቶች አንዱ የሆነው ታላቁ ፍልሰት በሚሊዮን የሚቆጠሩ እንስሳት ከአንድ ቦታ ወደ አንድ ቦታ ፍልሰት ሲያደርጉ ማየት ይችላሉ። ሌላው ውብ ቦታ የአምቦሴሌ ብሔራዊ ፓርክ ሲሆን እዚህ የኪሎማንጃሮ ተራራ ከበስተጀርባ ቆሞ ትልቅ የዝሆኖች ቡድን በነፃነት ሲራመዱ ማየት ይችላሉ። በምስራቅ አፍሪካ ውስጥም በጣም አስደናቂ ከሆኑ እይታዎቹም አንዱ ነው። ኬንያ ውብ የባህር ዳርቻ አካባቢዎችም አሏት። እንደ ሞምባሳ ያሉ ከተሞች ነጭ አሸዋማ የባህር ዳርቻዎችም የሞቀ የውቅያኖስ ውሃ እና የበለጸገ የስዋሂሊ ባህልን ያያሉ። የላሙ ደሴትም ጸጥ ያለ እና የበለጠ ባህላዊ ነው። ለመዝናናትና አካባቢ ለማየትም በጣም ምቹ ነው። ሌላው በጣም ማየት ከሚችሏቸው ነገሮች በዋና ከተማ ናይሮቢ ውስጥ የዱር እንስሳትና ዘመናዊ የከተማ ህንፃዎች በተመሳሳይ እይታ የሚታዩበት የናይሮቢ ብሔራዊ ፓርክን መጎብኘት ይችላሉ። በቀጣይ መዳረሻችን የምትሆነው ደግሞ ከአፍሪካ ርቀን ወደ ኤዥያ እንጓዝና የኢትዮጵያን ፓስፖርት የያዙ እስከ 30 ቀን ድረስ ያለ ቪዛ መጎብኘት የሚችሏትን ሲንጋፖርን የምናይ ይሆናል። ሲንጋፖር መጠኗን ትንሽ ቢሆንም በጣም የላቀ እና ዘመናዊ ናት። በዓለም ላይ ካሉ በጣም ንጹህና ደህንነታቸው የተጠበቀ ሀገሮች አንዷ እንደሆነች ይታወቃል። ለመጎብኘት በጣም ተወዳጅ ቦታዎቹ አንዱ ጋርደንስ ባይ ዘ ባይ ነው። ጋርደንስ ባይ ዘ ባይ ውስጥ ግዙፍ የዛፍ መሰል ግንባታዎች እና በምሽት የሚያምር የብርሃን ትርኢት የሚያሳዩ ቦታዎች ናቸው። እዚህ ፓርክ ውስጥ ከትልቅ የቤት ውስጥ ፏፏቴ እና በአረንጓዴ ተክሎች የተከበበ የእግረኛ መንገድ ያለው የክላውድን ደን ታገኛላችሁ። ሌላው ታዋቂ ምልክት ማሪና ቤይ ሳንድ ሲሆን በማሪና ቤይ ዙሪያ ያለው አካባቢ ለመራመድ እና ለመዝናናት እና ፎቶ ለመነሳት በጣም ምቹ ቦታዎች ናቸው። ለመዝናናት ጥሩ ምርጫዎች ከሆኑት መካከል ሴንቶሳ ደሴትም ዋነኛዋ ነች። የባህር ዳርቻዎቹን፣ የመዝናኛ ፓርኮችን፣ ሪዞርቶችን እና ብዙ የመዝናኛ እንቅስቃሴዎችን የሚገኙባት ደሴት ስትሆን በደሴቲቱ አካባቢ አየር እየተዝናኑ ቀኑን ሙሉ እዚያው ሊያሳልፉ ይችላሉ። ሲንጋፖር በምግብ ባህሏም ትታወቃለች። በአካባቢው የሃውኪር ማዕከል የሚባል ቦታ ላይ ከተለያዩ ባህሎች የተውጣጡ ምግቦች በተመጣጣኝ ዋጋ የሚያገኙበት ቦታ ነው። ሶስተኛ መዳረሻችን የሚሆነው ባርባዶስ ነው። የኢትዮጵያን ፓስፖርት የያዙ በባርባዶስ ያለ ቪዛ እስከ 90 ቀናት ድረስ መቆየት ይችላሉ። ባርባዶስ በካሪቢያን ውስጥ ትገኛለች እና በሚያማምሩ የባህር ዳርቻዎች እና ዘና ባለ የአኗኗር ዘይቤ ትታወቃለች። የደሴቲቱ ምዕራባዊ የባህር ዳርቻ የተረጋጋና ንጹህ የሆነ ውሃ ያለው ሲሆን ለመዋኘትና ለመዝናናት ተስማሚ ቦታ ነው። እንደ ካርሊሌ ቤይ ባሉ ቦታዎች የባህር ኤሌዎች በውቅያኖስ ውስጥ በነፃነት ሲዋኙ ማየትም ይችላሉ። ለተፈጥሮ ወዳጆች የሃሪሰን ዋሻም የግድ መታየት ካለበት ቦታዎች አንዱ መስህብ ሲሆን በጅረቶች በተሞሉ የኖራ ድንጋይ ዋሻዎችም ውስጥ ከመሬት በታች ይጓዛሉ እና አስደናቂ የድንጋይ ቅርጾችም ያያሉ። ዋና ከተማውም ብሪጅታውን ትልቅ ታሪካዊ መሰረት ያላት እና በዩኔስኮ የዓለም ቅርስነት እውቅና ያገኘች ሲሆን በከተማውም ውስጥ መራመድ የደሴቲቱን ታሪክና ባህልን ለማየት እድል ይሰጥዎታል። የዛሬ ቪዲዮአችን ይሄን ይመስል ነበር። ስለተከታተላችሁ እናመሰግናለን። በቀጣይ ቪዲዮአችን ደግሞ
ምን እንደምንሰራላችሁ በኮመንት ጻፉልን። ቸር ቆዩ።